የመርሳት በሽታ ይዟል። የወረቀት የመርሳት በሽታ ይዟል። የወረቀት የመርሳት በሽታ ይዟል። ባስ እየጠበቅሽ ነው? መቼም አትለወጥም። ጆሃነ ብለሽኝ ይቻ ይኛውን ይኝ ወለወጥ ወይኔ ሆያ ሆዬ ሆዬ ኔ ጌታ ጌታ ለጌታ ወይ ኮልፎን አበባዮሽ ለምለም አበባዮሽ ለምለም ባለንጀሮቼ ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንዴ ወልደው ከብረው ቆዩ ሰርተሽ በፍቅር ገብተሽ ዲበላ ስትይ ጸዳሽ ስትደጂ ከሌላ ማመን ማስጨነቁን መከፋት እንጂ ሰው ተላመድኩኝ አንቺን ረስቼ እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? አይዞህ ልጄ አይዞህ። ወይ ልጄ 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 ስማምን ውስጥ የገባሁት በእናትህ ወንድሜ ጠጥተህ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ነው ያጠጡኝ ዛሬ? ወይኔ ማሙቂ ማለት ጀመረ። ለምንድን ናችሁ? የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ ያዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናሊቲ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል። ሰርፕራይዝ እናደርገዋለን። ያውና እየመጣ ሰርፕራይዝ አለ። ሰርፕራይዝ ነው። ምን ተሰማህ? እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። በጣም አመሰግናለሁ ፎሎ ስላደረጋችሁኝ። እወዳችኋለሁ።
እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። እየቀለች ነው። እድሜን ሁሉ ከአንቺ ጋር የጨረስኩት ለዚህ ነው። በእግዚአብሔር ጥለሽኝ አትሂጂ። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እኔ በርጠሚውስ ያላንቺ መኖር እንደምችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኋላ እቃሽን ይዘሽ ውጪ። ከዛ ኋላ ገባች እቃን ይዛ ልትወጣ ነው። እኔ አላየኋትም። ገመድ ይዛለች። አንቃ ልገለኝ ነው። ከዛ በቦክስ እያለች መቷት። ከዛ ወደ ኋላ ወደቀች። ዘልዬ ገባሁ። ከዛ ወደ ኋላ ገባሁ። በዲስት አልኳት እንጫልኳት። እዚህ ስር ገባሁ። ከዛ ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዲስት አልኩት። ከዛ ጩቤ ይዟል እንደዚህ ሊገል ሊወጋኝ አስታርኩትኝ። በቦክስ አንተ ማለ ጎረም። ከዛ እሷ ከጀርባ እየነከሰችኝ ሄዶ ወደዛም አመጃም ከዛ ጎትቼ ወጣሁት። ነይ አልኳት። ከዛ ጸጉሯን እየሳብኩኝ እዚህ ጋር መጣ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ሁለሽ ከዚህ መኪና ላይ አመዲያ። ከዛ ቁጭ እንደዚህ ነው። ያ በርጠሚውስ አይደለ እንዴ? ዋው ለምሮ ከመኪና የሚወርደው እንዴ? ስልኩን ሰጠው። አንተ ይሄ ሰው በጣም ጥሩ ሰው ነው። በስመ አብ። አረረረረ አብዛኞቻችሁ ይሄን ቪዲዮ ሶሻል ሚዲያ ላይ ታችሁታል። ቪዲዮ የተቀረጸው ያለ ፍቃዴ ነው ለአንድ ልጅ እያገዝኩኝና ከዚህ በፊትም በጣም ብዙ ነገሮችን ስረዳ ሳግዝ ምናምን የኮሚኒቲ ሳግዝ በጣም ተቀርጬ ለቀውብኛልና እባካችሁ ይሄን ቪዲዮ አጥፉልኝ ማለት ፈልጋለሁ። ሲቀጥል ደግሞ እኔ ከዚህ በፊት በጣም ብዙ ስራዎችን ሰርቻለሁ። ብዙ የእርዳታ ስራዎችን ለሰዎች አንድ ዳቦ ለስም በቃ በጣም ብዙ ዳይፐር ሞዴስ በጣም ብዙ ነገር አከፋፍለናልና በቃ መውጣት አንፈልግም እኛ ሚዲያ ላይ እኛ ሰዎችና ስለዚህ እባካችሁ አግዙ። ማን ነው በ1000 40 60 42 147 ላይ እያገዛችሁ እናንተም በውስጥ ሰዎችን ማገዝ ትችላላችሁ። የኔ አካውንት ነው የላኩልን። አመሰግናለሁ። ይቆጭሃል ተው በኋላ የዱነግ መስረቷ ከዳፎርኬ እሪል መገለጫ የወመቴው ማተቡ ተመቷል ከዱነግ ይገባናል አንተ ተረጋጉ ብረዚ ሲቂጫ አትንጫጫ ማንሽ ደረሰብን ብዛት ብልጫ ያልተኖረ ህይወት አናወራ። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ ባታ እንደዚህ ጥሏል። አተማን ነኝ ምን ነከኝ ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምን ነከኝ ነው አይደል ግዴታ ታታ እንደዚህ ጥሏል። ለማታውስ እባክህ አትግደል ተገድጄ ነኝ ማን ያስገድደ አባቴ ዙር ቤት አባቴ ቆመ በጣም የሰግድ መገረዝ አለብህ አንተ እንዴት ነው ይሄ የምፈቅደው አይደለም። ሁሉም ወንዶች ይገረዛሉ። ውሸት ነው አሳየኝ። ሁሉ ጋር ያሳይ ጀነድ እውነት ዶክተር ውስጥ ተገረዟል። እኔ አላቅም። ይኸው ከፈለ ሳይው አተገረዘም ይሄ ካጂ ከዛ ታብሩን ከተማ ላይ እየጎተትኩ ይወጣል። እዛ ሰማይ ስማ ይሄ ዶክተር ነኝ ስል ሁሉም እያየኝ እስካ ለምንድን ነው ይዘቅሰን ዳይፐር ብቻ ነው ያደረኩት። እናንተ ትቀልዳላችሁ። ዶክተር ፓስ አደረገው የኢትዮጵያ ግንዛት ሚኒስቴሮች ይመጣ ተይት ነው በጣም ያስተባጋግመ እንደዚህ ይላል። እኔ መቼም አልነኩኝም። ጥይቶ ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካይ ሲል ተሳስታችኋል ታታታ ሁሉንም ከተስተሳርገ ስትላቸው እኔን የሚመስል ሰው ይመጣ በርጠሚውስ ይለኛል። ሳይሆን እኔን የሚመስለው እንዴት እኔን ልመስልቻት ነው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? እሺ እንደዛ ከሆነ አንተ ግረዘኝ ይለዋል። እንደዚህ ይሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። አልቀነሰም ፍቅሬ ከእስካሁኑ የምወድል ለጌታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባታፋጠኑ ግን አንተ ሰው ዳናተኛው ወዲን ሜዱ ሁሌ መጭሽ ማለት የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትቼ